አንቺ ታኝተሽ What the fuck? That's nice. የማይነካው ተነካውት። ጤና ይስጥልኝ። በረረም እንደምን ናችሁ? በረረም በይቱ መጣን። በረረም ልናያችሁ ልታዩንም። ሰላም የቢኤም ጆርኒ ተከታታዮቻችን እንደምናችሁ። ዛሬ በአዲስ ነገር መተናል። ጉዳያችን ምን እንደሆነ ወደ ዋና ካፒቴን በዛሬው ቪዲዮ ምንድነው የምናሳያችሁ? እችን ነገር ለጓደኞቻችን ለቤተሰቦቻችን ለመጀመሪያ ጊዜ ስናሳውቃቸው ሪያክሽናቸው ምን ይመስል ነበረ፣ እንዴት ነበረ የሚለውን ቀርጸንላችኋልና እሱን ታያላችሁ። የማንን እንትን ኤክስፔክት አድርገ ነበረ ማለት ካሳየናቸው ውስጥ ካሳየናቸው ጓደኞቻችን ከፋሚሊ ውጪ ማለት ነው ማን በቃ እኔ በቃ ኤክስፔክት አድርጌው ነበር እንደዚህ እንደሚል ያልከው የማንን ነው? የቢኒያም ነው። ቢኒ ዘመርኩንን በደንብ የምር እንደዛ እንደሚቀውጣው ታውቅ ነበር? አዎ፣ ምክንያቱም እሱ ገና ለገና ልጅ አይመጣም ብሎ ያልገባው ቃል የለም። እነዚህ ምን ገና ይቆያሉ ምናምን ብሎ ነበር። የምር እንደዛ ነበረና ቃል የገባውን ነገር በሆነች እንትን ጊዜ ለእሱ ቃል ብለን የምንወልድ ነው የሚመስለው። እኔ ግን የኤክስፔክት ማድረግ ሳይሆን ማለት ነው ምን ያክል እንደማያምኑ ነው የተረዳሁት። እውነት በዚህ አብዛኛው በመሐላ ነው ምለን ተገዝተን ነው ያመኑንና አጋጣሚ ደግሞ ይሄ ማታዩት ካሜራማን ራሱ አስምሎ ነው እስኪ ማርያምን በሉ ተብሎ ነው እንጂ ዝም ብሎ እንደዚህ እንደቀልድ ያመነልን ማን ያመነው እንደቀልድ? ማንም አላመነም። ማን ያመነው ሰው አለ? ማን አለ? አለ አንድ ሰው ከቤተሰብ ውጪ። ምንቴ ምንቴና ካሪ ማማም ያ ሶስቱ አሉ። ቀጥታ ነው እንትን ያሉት፣ ቀጥታ ወዲያው ነው ያመኑን እነሱ። ስለዚህ ብዙ አናቆያችሁ፣ ወደ ቪዲዮ። ቢኒያም ሳልስማማ ወለደች ማርያምን በል በርክቴት እንደውስ ነገር አነበብኩ በል እርግጠኛው የምንድን ነው? ጉሮሮ ነው ማጸን ነው ነገር ማርያምን በል ማርያምን በል አታታቀም እግዚአብሔርን አላውቅም። የእውነት ማርያምን ዝም ብለህ ነበር አጎት አድርጊኝ ምናምን የምትለው? ኧረ በመድኃኒዓለም እሺ፣ እንዴት ነው የሚታወቀው? እሺ፣ ሌላ ምን ልስጥቅ? ቼክ ያደረኩበትን ላምጣልህ? ማርያምን በል ታውቃለህ? አንድ መስመር ሁለት መስመር ነው የሚባለው ታውቃለህ? እሱን ላምጣልህ? አምጣለት አለ የተሰራ ነው። በፓርከር እንድታወር ማለት ነው። ሌላ ገጽ ከኔ ካርቴል እንዳትይቢ። ኦፍ ፓርከር ተሰምሮ እሺ እኔ እንግዲህ ማርያምን በለሳ እኔ ሌላ ነገር አልፈልግም። ከማላችሁልኝ በቃ እሺ። ይሄ ለምንድን ነው የሚወሰደው? ሶስት ነገር አቀረብን።
እንዴት ነው ማታምን? ሰርች አድርግ። አሁን እነዚህ ሶስቱን ነገሮች አገጣጥምና ሰርች አድርግ። ጫን በል ደግሞ ዛሬ አላጥኩም ነበር። ይሄ ከፍት ነው ምንድን ነው ያክልኝ ላሴታ ነው እንደ ይጸም አራንተ ልጅና ባለፈው ላይ ሴታፕ አስተካከለ ልነግራችሁ ቪዲዮ ሲባል ወጥተህ ሄድክ። እግዚአብሔርን በሉ በእናታችሁ በማርያም ምን ችግር አለው? ለጥቆይ ብትሉ ምን ችግር አለው? ስም ያለበት እንዴት አታምነንም እንዴ? አንዴ ፕሪንት አድርጎልን ብላችሁ ቢሉስ እዚህ ጋር የሚገልጽ ነገር የለውም። ስም አለ አይደል እንዴ? ስም ታዲያ ሌላ ነገር ሰብ ቼክ አይደረግም? ሌላ የለውም እንዴ? እስከ ሰው ቼክ አይደረግም እንዴ? የስንት ጊዜ እንደሆነ ምናምን አይገልጽም እንዴ? እሱ ጋር አይ ቲንክ አለው የታል እዚህ አካባቢ ኦ ያ ይሄ 11 WYD የሚል 11 ዊክ ይሄ ያኔ ስንወስድ ነው። 11 ሳምንት ብዙ ነው። ማርያም ነው የምረኝ ተረግሎ ሲሞት እና የመጀመሪያው ሳንተ ነው ያወቀው። ማርያም በኢየሱስ ስም እኔ በነገራችን ላይ ማለት ነው አውቀህ ነበር ይመስለኝ። ማርያም ጭራሽ አለቀ። አጎት አርጉኝ እንጂ ምናምን ወይ እኔ አንተ ወደመና አባቱ ታቤ አሁን ከፎቶግራፈሩና ከአራስ ፓኬጅ ይሻላል። አራስ ፓኬጅ ክርስትና እስክነሳ ድረስ ክርስትና እስክትነሺ ድረስ ማለት ስንት ሴት ሆነች አይመችም። 80 ቀን ከፍተኛ አንድ ሰው ቴሌቪዥኑ መጀመሪያ ቢኒያ 45 ቀን በላይ ፓኬጁ ራሱ የለም። ለምን ነው 45 ቀን በላይ? ከዛ በኋላስ ማን ሊያረሳኝ ነው? እነሱ ሄደው አይመለከተኝም። ባለቤትሽን አዙር ወደ አንተ ባለቤትሽን አንዳንዴ የሚቀርጸው ባለቤቷ። እሺ ስለዚህ የአራስ ፓኬጁ የ45 ቀን ኢትስ ኦኬ። የሁለታችንም ወላጆች ስላሉ የተቀረውን ኢትስ ኦኬ። 45 ቀን እንዴት ነው የተኛችሁት? ባንተ ነው እንዴት ተኝተሽ? ከባድ እኮ ነው ሙቀት ምንድን ነው? በቃ ጨርሰናል። ውላለን 45 ቀኑ ውላለን። በዛ መሰረት እንሄዳለን። 45 ቀን አልገፋል። ስልኬስ ፖዚቲቭ እና ኔጌቲቭን ማየት አለብን። ምን ሰርች ልታረገው ነው? አዎ ፖዚቲቭ እና ኔጌቲቭ ሌላ ማስረጃ የለም። ሁለት ከሆነ ፖዚቲቭ ነው። ምን ነው የምትለው? አልከባኝም። What? ይሄው ካይኔ ይሄንን ይላል እንዴ? አጎት ቢኒያም ለ70 ሺህ ብር ተዘጋጅ። ያንቺ ነው ያው ስም ያለበት እኮ ስም ያለበት ስሜን አንብቡ ፈልግና ሰይ አይዞ 70 ሺህ ውሸታችንን ነው አሰርተን ነው ስምሽ ይጻፋል እና ስሜን ጽፋችሁ ስጡኝ ብያቸው ነው። ወንድሮስ እንዴ ማወቅ አንፈልግም። ጀንደር ሪቪው ማኛን እናዘጋጅ። ሴት ጓደኛ የለኝ ታዲያ ማን ያዘጋጃል? ፒንክ ለብሳ ትመጣለች ሴት ከሆነች አጎት ሆነን እንግዲህ ምን ይደረግ። ልጅ እንደዚህ ቅርብ ነው። ልጅ እንደዚህ ቅርብ ነው። በኢየሱስ
እግዚአብሔር እያቀባጀራት ያለው 70 ሺህ ብር ኢየሱስ። ኧረ 70 ሺህ ብር ምንድን ነው? በእናትህ በስፖንሰር ሊያሳርሰኝ ነው። እመቤቴን ምን ሆነ ነው? 70 ሺህ ብር እኮ ማለት ገና ስንት ወር አለ? 8 ወር እንኳን ቢኖር ማለት ነው። 3ኛ ወሯን ጨርሳ 4ኛ እየገባች ነው። ቀልድ አንተ 5ኛ እየመጣ ነው። ስንተኛ? 3 አይደለም 4ኛዋ እየመጣ ነው። ኖ አንዱ ለአራት አዎ 4 ልጨርስ። አሁን አሳሳቢ ነው። አረ ነገር ቼክ ያደርግልኝ ሰው እኔ የሶስት ሰው አትሞ አይሰጡም። እንትን ላር ለኔና እንደዚህ ነገር የለም። 15 ሳምንት ማለት ነው። 15 ሳምንት ስንት ሳምንት? 15 ሳምንት 12 ሳምንት 3 ወር ነው። 15 ሳምንት ይሄንን ነው የሚያክለው። ቢኛ 3 ወር ከ15 ቀን 3 ወር ከ3 ሳምንት ይሄማ እንደዚህ ይሄንን ነው የሚያክለው። ሳምንት ነው የቀረኝ። አሁን ይሄን አክሏል። የምራችሁ ነው። ባለፈው እሱ የመጣች ቀን እዚህ ቪዲዮ ሊቀርጹ ምናምን እንትን ብለው ያወጣው እንጂ የዛን ቀን ሊነግሩን ነበር። ወይኔ በእናትህ ይቻላል ግን እንደዚህ እንዴ ባለፈው በቃ ቪዲዮ ቤት ተከራየ ማለት ነው። የምሩን ሊኖር ነው በቃ ወላሂ የምር ሊወርዱ ነው እነሱ። ወይኔ እሱ እኮ ችግር የለውም ቤት እኮ በከራይት አውዴ አንዴ ቀስ በቀስ ወይ አረ እናንተ ግን ላይ ሰዎች ናችሁ። ስንት ወርሽ ነው? 4 ወር ሳምንት ነው የቀረው። 4 ወር ሊያልቅ 1 ሳምንት ነው የቀረው። መቼ ነው ያወቅሽው አንቺ? እና አትናገሩም እንዴ? ለምን የምናገረው ብዬ ነው የምናገረው። አሁን ምንድን ነው እያልሽ ነው ያለሽው? አሁን ምን አልኩ? የራስ ፓኬጁን አስብበት። አትወፍሪም እንዴ ታዲያ? ቆይ ምንም አልወፍርም፣ ምንም አላስመልስም፣ ምንም አልልም፣ ምግብም አይዘጋኝም፣ ምንም አይለኝም። ላሳይክ እንዴ አራን ታውቃ እንዴ ማቀርጨው ትችላል። አራቶቹ እንዴ አውቀሽ ነው አይደል? አንተ እንደዚህ ነገር አይቀለድም። እኔ ራሱ ማርያምን አስብያችሁ ነው ያማው። አንተ እንደዚህ በልጅ አይቀለድም። ማርያም አስምለው ማርያምን ይመረኝ ነው። ተርሚኖ ሲሞት ይመረኝ ነው። ይሄ ለዛው የሶስት ወር ወረቀት ነው። ያ ምን ማን ነው የባለፈው ወር ያ ምን አላለም እንዴ ነብናት ቆመ ነው እየሄድክ ነው። ሊታወቀኝ አልቻለም። አይ ቆሜ ነው እየሄድኩ ይመስልሻል? እየሄድኩ ለመድሽኛ። ኢየሱስ ኢየሱስ ጌታ ጎማ ላይ እንዳልገባ ቆይ ልውረድ። ጎማ ላይ እንዳልገባ አንተ የእውነት የዋ ነህ። ባንዴ አመንከን። አይ በዚህ አይቀልድ። ወደዛ ሂጃችን አቦ ሰው እኮ አላምን ብሎ ተሰቃይተን እኮም ተስኖት እንዴ በዚህ አይቀልድማ። እንዴት ትቀልዳለች ብዬ አስባለሁ። እውነት ለኛ ስንት ወር ነው በእናታችሁ? ቀድሜ ልል እንዳልል እኮ ነው አፌ የምሰበስበው እያልኩ ነው። ጨነቀኝ እኮ እልልታ ሊያመልጠኝ ነው። አጎቶንን ያለ እድሜያችን አጎቶንን እባክህ እያምን ነው። አይዞህ አንተ ተኛ እዛ ምን እየቋጨህ በ40 ዓመት አንተ ምን ቋጨህ? ድንገተኛ ነው።
እኔ እኮ መቼ እንደተፈጠረ ያልገባኝ ለዚህ ነው ማድረው እኮ እዚህ ቤት እኮ ነኝ እኔ በስውር ነው ያዘዙት እንግዲህ በግልጽ ሊከፍላቸው ተራራው እንግዲህ ሳይቸግረኝ ያቺ ከወለድሽ እኔ አርስሻለሁ ብዬ ሳይቸግረኝ ለካ እርጉዝ ነበረች 3 ወር ገባው ምንድነው ቢኒያም ቢኒያም ነው ማለት ይሄን ነገር አስረዱ ምን ሲሆን ነው አብሽ እንትና አለልኝ እንዲያመጣልኝ እንዳልተገደረሰኝ ነው እንዴ ነው የሚነበበው እሺ እስቲ ቼክ አድርግልኝ እሺ አው ደርሶኛል በጣም ቴንኪው አታችመንቷን ካስቸገርኩ አስረዱኛ እንዴ ማንበብ ላይ እንዴ እናስተማርከ ቼክ አድርግልኝና እስቲ ወይ ሹፌሮች እየፈለኩኝ ነው በዛ አካባቢ ልጠራበት እዚህ እሺ እባክህ ቼክ አድርግልኝና ንገረኝ እሺ መሳፍ መሳፍን ጸጌ የሚሉታል ምን የሚለው ነው መሳፍን ውስጥ እስካሁን ስብ ነው ያለው የምራችሁ ስናሳዝን ግን ማንም አያምነንም ፌክ አሰራታችሁ ነው ተባለ ስንት ነገር እዚህ ጋር አስመረውበት ነው ቢኒያም ሳርከር አስመራችሁ ነው አለ ተናገሩ አይሁንት ምን ነገር አሳየን እንዴ አርገሽ አሳየ ለሳየህ የምራችሁ ጸጌ ሙተስ ማይኬ ሙተኮ እሺ ደጋሚ ገሎ በጭት እሺ ተውት አንቺ ሁሉም ሰው አስመኑ ነው የሚያምናቸው በጣም ያዘንኩት አይደለም ቢኒ ካንዳንድ አምኖናል እሺ ተውት ቢኒ ካንዳንድ ነው ያመነን ምን ነገር እሺ ተውት አጣው ሲልኩሩ ለምንድን ነው ሲያ አኮራኝ እንዲህ ነው ለዓላማ መተኛት ዓላማ መተኛት ቀስ ልጁን ፍራንክ ነው እንዳትሉ በጣም ደስ ይላል ማርያም እውነት አጎት ሳሙኤል እቻ እንደፍሬ ልጅ ነው መሳፍ ምን ስትል ክፉ ነገር አስለመድካት እንዴት አሰብኩ አይዞሽ ሞስ የሚለው ምስም በሁላችንም ሰርዘናል አስረጊ አድርገናል አስረጊ ብለህ የምር ኮርቼ ይባላል አሁን እረፍት ስለሆንሽ ክላስ ይሰጠናል እንዴት ቢኒያም ተጨመረ ማን ክላስ ይሰጣል እሱ ክላስ ግባ ተብሎ መች ገባ ሲል አስከንተሽልኝ እሺ አባቴ ቴንክ ዩ ስንት ጊዜ ይመስላል እና what the fuck that's nice ማይነካው ተነካው እንዴ oh my god አላህ ስትወፍር ገብቶኛል ማለት ዛሚር ላፈል እና ቅድም በስልክ ልጠይቅሽ ነበረ ምን ላይ ታይዘው ሲወፈርኩት ፎቶ ላይ ያው that's nice thank you ደግሞ የመጠየቅ ፕላን ነበረኝ ምንድነው ተጠብቁት ነው oh my god that's nice ስታቅፋት እኮ ቀስ በልን ነበር ምን ያቆፍያት ምናምን እኮ ነው ለከንዲ ውድቀረጋ እዚህ በኋላ እንዲህ ነው ማቅፋት አይ እና ታዲያ አይ ሆድሽን አሳዩ አይ በቃ አሁን እንኳን የማውለድ ፕላን አለኝ ይሄን that's beautiful oh my god
እኔማ በቃ ሳሚ ይነግርሃል ብዬ ነበረ። ሳሚ ያውቃል። እሱም አንተ ነህ ያላወቅኸው። አንተ ነህ ሄደን ምናምን ሲሄድ እዚህ መጥቶ ነበረ። የዛን ቀን አሳይቶ አንተና ኤደን ነበረ 7 እዚህ እና ታዲያ 7 መንዛት ነግሩኝም አንዱን እንኳን እንዲያመጣልካ ስማ፣ ቢኒያም እዚህ እያደረ ሲጸነሱ ለአቅም እንዴት ምንድን ነው ለቃኘው አቺ ሳሮና ሉል ተደበቀው መብረሃንስ ምንድን ነው አንቺ ሳልች አስከተለች መብረሃን የምራችሁ ነው የምርሽና አንቺ አምቦ የኔ ከሆነ እንግዲህ አርጋችሁ ነው ማለት ምን አርጋችሁ ነው? ታውቂ ነበረ? አላውቅም፣ ማርያምን አላውቅም። የእውነት እኔ እኮ ምንድን ነው ብዬ አላወኩኝም ምን እንደሆነ። ወይኔ በጣም ልብሴን ከቀየርኩኝ ልታውቂ ሆነ። አላየሽም እኮ የምርሽን ነው? በመቤት መብራን ቤት ቆንጆ ዋናዋ እኔ እያለሁ ይኸው ምንድን ነው ገምት እስኪ ስንት ጊዜ ይመስላችኋል? ኪዳነ ምሕረት ስንት ዓመት የቀረው እዚህ? ይሄ ሁሉ የመጥፋታችሁ ምክንያት አስታውቅም እኮ ግን ማርያም እንዴ ምንድን ነው ያላቆማሽ? ያንተ ነው ይሰራል። ምን ሲረገዝ ምን ነው የሚሆነው ከለሩ? እስቲ ያንተ ኧረ ወንዶች ግን ትለያላችሁ። ዋው ዋው ይሄ ፌካር ነው። እንኳን ደስ አለ እንኳን ደስ አለሽ። ስሙ ከሌላ ጋር ስሙ አታለ ስሙ የምር አደረጋችሁት ትላለህ። ዋው እንኳን ደስ አላችሁ። ኦ ማይ ጋድ እስቲ ማርያም ወይኔ ካንተ እንደምንን አንተና ለምን ሲረጋገጥ ነው ምን ቢሊ ምን ተደረገ ነው በፓርክን ስሏል። የምር አልጠበኩም ነበር ቶሎ ታምናለህ ብዬ የእውነት እኔ እኮ ፊትሽ እኮ ፋፍሮብኛል። ማርያም እናምክ አዎ ደንቡ ሻልሽበት። ኧረ ማርያም ወይኔ አሁን ከዚህ ቀጥሎ የማሳያችሁ ቪዲዮ የኔን የእናትና አባቴን ሪያክሽን ነው የሚሆነው። በምን አይነት መንገድ ላሳያት፣ በተለይ ለእናቴ ሪያክሽኗን በጣም ትፈልግ ነበርና ሪያክሽኗን ማየት ስለምፈልግ እንዴት አድርጌ ልንገራት ብዬ አስቤ ነበረ። ከዛ ምንድን ነው ያደረግኩት? እንትኔን ወረቀቴን ሳሳያት የታናሽ እህቴ ነው እና ከክፍሏ ነው ያገኘሁት ብዬ ነበር ያሳዩት። በጣም የደነገጠችው ታዩታላችሁ ቪዲዮን እና አሁንም ድረስ ቪዲዮን ባየሁት ቁጥር በጣም ነው የምታሳዝነኝ። ጥፋት አዎ እና ለምን ትልቅ ጥፋት የምር በሰዓቱ ደግሞ እሱ ያንን ቪዲዮ እንደዚህ አድርጌ ነው የነገርኳት ምናምን ከዛ ደግሞ የቀረጹትን ቪዲዮ ሲያየው ቢገርፈኝ ወላ ደስ ይለዋል። ተቆርጦ ይውጣ ብላ ብዬ ነበር የምር በጣም ነው እንዴት ስቅ በቃ ምንም ሪያክት እንድታደርግ አይመችም። የታናሽ እህት ምናምን ተብሎ ተነግሮት እንዴት አድርጋ ሪያክት ታደርግ? በጣም የደነገጠችው እና
እኔ ግን ማለት ነው በስንተኛው ቀን እንደሆነ ነው የእሷ አምና ምናምን ደስታዋን ደስ ያላት እንጂ በሰዓቱ የነበረው እንትን በቃ ጉድ ፈላ ዘንድሮ ነው ይመስለው። ለሱ በጣም አዝነናል። እሺ ግን ለማንኛውም ብዙ አናብራራላችሁ ስለ ቪዲዮ ሪያክሽናቸውን ይሁት ብቻ ፕራንክ ተደርገው እንደሆነ ብቻ እንድትረዱት ነው እናንተ። የሁሉንም ደግሞ ሪያክሽናቸው ምን ይመስል ነበር የሚለውን ደግሞ ኮሜንት እያደረጋችሁ አሳውቁን፣ እዩልን፣ ተጋበዙልን፣ ሰብስክራይበሩም አድርጉን። ከዚህ በኋላ ላለመጥፋት በጣም እንሞክራለን። ቶሎ እንመጣለን። ሰብስክራይብ ስታደርጉ ነው ባይዝ ወይ ቶሎ ለመምጣት የምንጋበዘው። ሞቲቬት ያደርገናል። አዎ የቢኒ ቤተሰቦችም ሰብስክራይብ አድርጉ። ለማንኛውም ወደ ቪዲዮ ሱሪ አውጣሽልኝ እንዴ? ለኔ ለዚያ ክፍል ነው ያገኘሁት። እስቲ አምጣው አለ ይቀመጥ አሳይ አንቺ ጫማስ ብርጭቆ ትሰብራለህ። አሮን አትቆጡም እንዴ እናንተ? ይሄ ሻውሰ ደግሞ ትላንትና ሱቅ ስገዛ ነው ይርኩት። ይሄ ሻውሰ የማን ነው? ሸምሱ ነው ወይ? ትላንትና በራሰው ሳይነበር አልተራሳምት እሺ በቃ የራሷን ነው እባክሽ። አንተው እስኪ ምን ሆነሽ ነው እንደዚህ ስቀቅ የምትይው? እንዲህ እያጫወትሽ አሁን ለሁለት እያጫወት ነው። ኧረ መሲ አያት ሊያደርግሽ ነው። አሁን አደርሽ አይደለ? መቼም አያት ሆኖ ታለ አደርሽ ደስ ይላል። መሄድ ያለው ሌላ ቀለም እስካሁን አላየሻትም አይደል? አላስታውቅም። መቤቴ እኔም እኮ እንዳላወቅሽ አውቄያለሁ። አልነገሩሽም ግን እነዚህ መቤቴ የእውነት መቤቴ ነው። ተመስገን እንዳንገጣች በምን ጓት ሄዳለች? እቺ ሰው እኮ እንዴት ስጉራ ይሄዳል? እንዴት ደረጃ ትወርዳለች? አያት የመጨረሻ ልጅ አያት ከባድ እንዴ ነገሩ ግን ምን ዘምረው ተደርጎልን በነፃ አይደለም እናዜምልን ተቀብለነው ወስደነው ከእጅ አንተ እጅ ሲሰጥ ሰጥቶ እንዳልነበር